ጽዮን እንግዲህ ራሷን ልታጠፋ ነው ተብሎ ቢኒ በሩጫ መጣ። ጽዮንም ክፈችልን እያሉ ሲለምኗት ሁላችሁም ሄዱልኝ ከዚህ በር ማንንም አልፈልግም እያለች ነው ያለችው። እሱንም ደግሞ ቢኒ እባክሽ እኔ እኮ ወድሻለሁ እያለ ሲላት አይ ልታየኝ እንደማትፈልግና እንደ ጠላኸኝ ነግረኸኛል። ስለዚህ አንተን ብትሆን ሂድልኝ አልፈልግም አለች። እሱም የእውነቴን አይደለም ምር ይመስልሻል? እኔ ካላንቺ የሆነልኝም ሲላት ይሄ በቂ አይደለም ብላ ፍቅሩን አስገለጸችው። ሉሊት ግራ ተገባች። ትላለች ቆማ እየተመለከተች። ቤዛም ድራማውን በመስራቷ በጣም ተደሰተች። ሁሉንም ነገር እንዳደረገችው ለናውድ ነገረችው። እሱም መልካም ጓደኛ ስላላት እና መልካም እህት ስላላት እድለኛ ናት አንቺ ከጎኗ ስላለሽ አላት። ቤዛም አንተን ሳስብ የቅርብ ቤተሰብ መስለህ ነው የምትታየኝ ስትለው ሌላስ በቃ ይህን ብቻ ነው አላት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድ ቻናሌ ተከታታዮች እንዴት ናችሁ? አለሁ አልሐምዱሊላህ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። ሐረግ ክፍል 99ን ይዤላችሁ መጥቻለሁ ማለት ነው። በ98 ላይ እንግዲህ ለማየት እንደቻል ነው ቤዛ እና ጽዮን ተመካክረው ለዳጊ ደውለው ጽዮን እራሷን ልታጠፋ እንደሆነ ቢኒ ሰማ። ቢኒም ስልኩን ጥሎት በሩጫ ወደ ጽዮን ሄደ። በሩንም በኃይለኛው ሲደበድብ ሉሊት የዚህ በር ከፋች ሆኜ የቀረው ብላ ተነስታ በሩን ስከፍት ገፍትሯት ገባ። ቢኒ ቢኒ እያለች ብትከተለውም በሩጫ ወደ ፎቅ ወጣ። ቤዛም በር ላይ ቆማ እባክሽ ክፈችልኝ እባክሽ እኔ በር ለመገንጠል አቅም የለኝም እያለች ትማጸናለች። እሱም እባክሽ ጽዬ ምንም እንዳታደርጊ እባክሽ ክፈችልኝ እባክሽ እያለ ልማጸናል። ቢኒ ሉሊትም ለናውድ አንተ ፎቅ ታሪክ ተሰርቷል ስትለው ስለምን ታሪክ ነው የምታወራው? ሁሉም እስካሁን እዚሁ አልነበሩ ብሎ ዝም ሊል ሲል ቤዛ ፎቅ እንደሆነች ትዝ ሲለው እንዴ ቤዚ ብሎ በሩጫ ወደ ፎቅ ወጣ። እሱም የቢኒን ተማጽኖ እያየ ፈገግ ይላል። ቤዛም ትስቃለች። ሁላችሁም ሂዱልኝ በቃ እኔ መሞት ነው የምፈልገው። አንተም ደግሞ እንዳልሞት የምትፈልግ አታስመስል እንደምትጠላኝ ነግረኸኛል አለች ሲሆን ቢኒም የእውነቴን ይመስልሻል ጽዬ? እኔ እኮ ያላንቺ ባዶ ነኝ። ይህንን ያልኩሽ ተናድጄብሽ ነው። እባክሽ ክፈችልኝና ሁሉንም እንነጋገር አላት። አንቺን አጥቼ መኖር የምችል ይመስልሻል? ሲል ሉሊት የጉድ ቀን አይመሻሉ ይህን ሊያሰማኝ ነው ዛሬ ቀኑ የረዘመው አለች። ፍቅር አጫወተው እኮ ወይ ፍቅር። ናውድም የሆነ ነገር ሳትሆን ወይ ተጋግዘን እንገንጥለው እንደ ሲል ቤዛ የታደረገችው እባክሽ ጽዬ ክፈችልኝ እያለ ይማጸናል። ቢኒም እባክሽ ይቅርበኝ ሲላት እሱን እንድትለኝ ብቻ አይደለም የምፈልገው። ቢኒም አፈቅርሻለሁ ዛሬም ነገም ህይወቴም በሙሉ እንኳን አጥቼሽ አይደለም ከጎኔ እያለሽ በየሰከንዱ ደህና መሆንሽ ደስተኛ መሆንሽን ማረጋገጥ ግዴታዬ ነው። አንቺ የኔ የልቤ ሙሉ ቦታ የሚገባሽ አለሜ ነሽ። በጣም አፈቅርሻለሁ እያለ ሲደጋግም ሉሊት ይሄ ሰው የመጽሐፍ ውጦ ነው እንደ መጣው ስትል ቤዛ ገለመጠቻት። ጽዮንም በሩን ከፈተችለት። ተቃቅፈው ቆይ ታዲያ ለምን ይሄንን ቃል ክናጠፍክ ስትለው ምርጫ አልሰጠሽኝም አላት። ከቤዛ ጋር ይጠቃቀሳሉ ጽዮንና ቤዛ።
ቤዛም ባደረገችው ነገር በጣም ተደሰተች። የእነሱ መታረቅ ስላስደሰታታት ዳጊም ይህን ነገር ተመካክረው እንዳደረጉት ለገኒ ሲነግራት በጣም ሳቀች። ቢኒም በጣም ነው እኮ ዳጊ አጎቴ እኮ በጣም ነው የሚወዳት አላየሽውም እንዴት እንደሆነ እያለ ይስቃሉ። ፍቅር እኮ ሁሉንም ያስረሳል ስትለው ዳጊ ፍቅር ማለት ልክ እንደኔና እንዳንቺ ማለት ነው ሲላት የማታውቀውን ነገር እየቀባጠርኩ ግራ አጋባሁ አይደል ልጅ አለችው። የማታውቀውን ነገር እየቀባጠርኩ ግራ አጋባሁ አይደል ልጅ ና እስኪ ቀፈኝ ና አለችው። ዳጊም እማዬ እቅፍሽ በጣም ናፍቆኛል፣ ግን በጣም ይቅርታ ላሳዘንኩሽ፣ ትእዛዝሽን ላልሰማሁሽ፣ ሁሉም ነገር በአይኔ ላይ እየመጣ በጣም እያዘንኩ ነበር። እንኳንም አንቺ ደህና ሆንሽልኝ። ከዚህ በኋላ አንዲት ነገር እንኳን አንቺን አላስቀይምሽም አለ ዳጊ። የኔ ውድ አንተን ባይሰጠኝ ኖሮ ምን ሆነው ነበር ስትለው ወይዘሮ ገነት ነው የምትሆኚው አላት። ናውድና ቤዛም ግቢ ላይ ቁጭ ባሉበት ግን ምን ያህል ብትከፋ ነው ራሷን ልታጠፋ የወሰነችው አላት። በእርግጥ ራሷን የእውነት ልታጠፋ አልነበረም። እሷና እሱ ተጣልተው ነበረ። ፍቅር ከመጀመራቸው ተጣሉ እና የማስታረቂያ ነገር ሳጣ ይህን ድራማ የሰራሁት እኔ ነኝ አለች ቤዛ። እኔ ድርሰቱን ጻፍኩት፣ እሷ ደግሞ ምርጥ አድርጋ ተወነችው። እንዴት ነው ብጽፍ ያዋጣኛል እንዴ አለች ለናውድ። ናውድም አዎ የኔንም ህይወት እስኪ ምርጥ አድርገሽ ጻፊልኝ፣ ግን ለምን ድራማ መስራት አስፈለገ ሲል ጀማሪ ፍቅረኛሞች ናቸው እና ተጣልተው በማይሆን ነገር ተጣልተው የሚታረቁበት ነገር ሲያጡ ይህንን ነገር ድራማ ሰራሁ እኔ። አይ ጎበዝ አስታራቂ ነሽ። እንዳንቺ አይነት ሰው በህይወቷ ውስጥ ስላለ ልታመሰግን ይገባል። ቢያንስ ህመሟን ጭንቀቷን ትጋሪያታለሽ አላት። አዎ ያው ሰሞኑን እናቱም ቤት ስለማያደር እሷ ሙሉ ለሙሉ የኔ ኃላፊነት ነች። እናቱም ስራ ስለበዛበት ነው እንጂ እስካሁን ሳይታረቁ አይቆዩም ነበር። እኔም ያው ይህን ድራማ መስራት አይጠበቅብኝም ነበር አለች ቤዛ። እናቱ እህቱን በጣም ነው የሚወዳት እስከ ሞት ድረስ ስትለው አይ በጣም ደስ ይላል። እንደዚህ አይነት ሰዎች በህይወትሽ ስላሉ በጣም እድለኛ ነሽ። አዎ በጣም እኔ እኮ ከነሱ ውጪ ምንም አይነት ዘመድ የለኝም፣ ብቸኛ ነኝ። ታይ እንደዚህ አትበይ። አንዳንድ ጊዜ እኮ ቤተሰብ ኖሮሽ ራሱ ባልኖረኝ ሊያስብልሽ ይችላል። ስለዚህ ዙሪያሽን እያየሽ ከዚህ የባሰ እንዳይመጣ ፈጣሪን እያመሰገንሽ ኖሪ ያላት። ቢኒም ጽዮን እግሩ ላይ ተኝታ ጸጉሯን እያሻሽ እያወራት ግን አንቺ ጨካኝ ነሽ፣ ጨክነሽ ጥለሽ ልትሄጂ ነበር አላት። ምን ላድርግ መሞቴ ከመኖሬ ካልተሻለ ቀን በቀን የማዝን ከሆነ መሄዴ ይሻላል ብዬ ነው። ፈጣሪ እኮ የማንችለውን ፈተና ይፈትነንም፣ ያንን ፈተና ደግሞ ካላለፍን ምን ትርጉም አለው ብሎ አላት ቢኒ። አዎ በጣም ከባድ ነበር ታውቃለህ፣ ፎቶህን እያየሁ ትንፋሽ ያጥረኝ ነበር። የማስበውን ነገር ሁሉ እንኳን አላውቅም ነበር። ታዲያ ለምን እንደዚህ የማይሆን ስራ ሰራሽ አላት ቢኒም። ያ ማለት አቤል ሲያግተው እሷ ልካኝ ነው ብሎት ነበር። ያንን ሊነግራት የፈለገ ይመስላል። ምን አጠፋው ስትለው አይ ተይው በቃ ሌላ ጊዜ ብሎ ወሬ ያስቀየሰ። አንድ ነገር ላስቸግርህ አለችው ጽዮን። ቢኒም የሚችለው ከሆነ ምን ችግር አለው አላት። እሷም በደንብ ትችለዋለህ፣ እሺ ምንድን ነው ሲላት ወደ ውጭ እንውጣና ወክ አድርገን እንመለስ፣ ወንድሜም ቤት ስለማያደር ችግር የለውም እና ብዙ እንቆይ አልልህም ስትለው አንቺን የሚያስደስትሽ ከሆነ ምን ችግር አለው ብለው በሂጂ ልብሴን ልቀይርና ልምጣ አለችው። እሺ ብሎ እሷን እየጠበቀ ለፖሊሱ ደወለ። ምን ነው በዚህ ሰዓት ሲለው ኢንስፔክተር ይቅርታ፣ አንድ መናገር የነበረብኝ ነገር ነበር። አሁን ያለሁት እነ ናታን ቤት ነውና
ያንን ፎቶውን ያየሁትን ልጅ ዛሬም እቤት አገኘሁት አለው። በቃ እሺ ጥሩ፣ ሌላ ጊዜ በአካል እናወራበታለን፣ ቻው ተባብለው ተለያዩ። ጽዮንም ራሷን አዘጋጅታ መጣች። ወደ ውጭ ወጡ። ቤዛ ዛሬም በሔዋን ጉዳይ ላይ ራሴን በጣም እየወቀስኩ ነው ያለሁት አለች። ተይ እባክሽ፣ ሆን ብለሽ እኮ አይደለም፣ ሰው አይደለሽ፣ ያጋጥማል እያለ ያጽናናታል ናኦድም። ይሁን ባትልስ ምን አማራጭ አለኝ ብለህ ነው? ግን በጣም ተወጃት ነበር ማለት ነው እንዴ? ምነካ? በጣም ነው የምወዳት። ሂዊ በጣም ጥሩ ልጅ ነች ስትል አይዞሽ አንቺ አትጨነቂ፣ እውነት በጣም ነው የማመሰግነው እሺ ስትለው ማለት እንዴት? እኔ ሰው አመሰግናለሁ ሲለኝ እያራቀኝ ነው የሚመስለኝ አላት። እሺ በቃ ይቅርታ ስትል ጽዮንና ቢኒ ተያይዘው ሲወጡ ባይኗ ሸኘቻቸው። ፍቅር ግን በጣም ደስ የሚል ነገር ነው አለች። አይደል አላት። አዎ ይመስለኛል። በተለይ ደግሞ ከሁለቱም ወገን ከሆነ ፍቅር ራሱ ፍቅር የሚለውን መጠሪያ ያገኛል። እኔ ምልሽ እህትሽ እንድኮና ከምንወጣ ብዬ እንጂ እሷ ከወጣች ለምንኛስ ወክ አናደርግም አንወጣም አላት። ቤዛም በጣም ደስ ብሏት የእውነት በቃ እሺ ልብስ ደርቤ ልምጣ ስትለው እሺ እኔም በር ላይ እጠብቅሻለሁ ብሏት ቤዛም ተነስታ ወደ ውስጥ ገባች። ጽዮንና ቢኒም ወክ እያደረጉ ባለበት አስፓልት ላይ ትቷት ሄደ። አልቆይም ጠብቂኝ የትም እንዳትሄጂ አላት። ምን ልታደርግ ነው አለች። የሆነ ቦታ ደርሼ መጣሁ አልቆይም ከዚህ እንዳትንቀሳቀሽ ሲላት እሺ ብላ ሄደ። እሷም ዳጊ ጋር ደወለች። ዳጊንም ልጅቱን አገኘሃት አለችው። አዎ አገኘኋት፣ አሁን እሷን አግኝቼ ወደ ቤት እየተመለስኩ ነው። አጎቴ እንዳይቀድመኝ ብዬ በጣም ፈርቻለሁ አላት። አይ እሱ አይቀድምህም፣ አሁን እሱ ከኔ ጋር ነው እና አንድ ባንድ ያለችህን በቴክስት ጻፍልኝ አለችው። እሺ ቤት ልግባና እነግርሻለሁ፣ ግን አጎቴ እንዳይቀድመኝ ያዥልኝ አላት። እሷም እሺ ያለችው። ቢኒም ከሄደበት አበባ ይዞ ተመለሰ። አበባውን ሊሰጣት ጽዮንን ያጓጓታል። ጽዮንም መጨረሻ ላይ ወደፊት ሲሄድ ተደበቀችው። በፍለጋ ተንከራተተ። እባክሽ በቃ ነይ እያለ ይላል። እሷም በቴክስት ተንበርክከህ አበባውን ካልሰጠኸኝ ስትለው እኔም መጀመሪያ ተንበርክኬ ነበር ልሰጥሽ ያሰብኩት፣ አሁን ነይ ካለሽበት ውጪ አለና ተንበረከከ። ጽዮንም ከተደበቀችበት ወጥታ አበባዋን ተቀብላ ወደ ቤታቸው ጉዞ ጀመሩ። ሉሊት እንግዲህ እጽዮን ክፍል ገብታ የናታንን ክፍል ቁልፍ ትፈልጋለች። የት አደረገው? የክፍሉን ቁልፍ የት ነው የሚያደርገው? አቶ ናታን ድብብቆች ተጀመረ እያለች ፍለጋዋን ይዛለች። በዚሁ መሀል ናታን ቤት መጣ። ናታን ቤት መጥቶ ሲያይ ማንም የለም። ወደ ቤዛ ደወለ። ቤዛም አሁን ወክ ልናደርግ ወጥተን ነው መጣን አሁን አለችው። እሺ ኑ ቶሎ ኑ ከመጣችሁ እኔ ስለማወጣ አላት። እንዴ ዛሬም ቤት አታድርም አለችው። አዎ አላድርም፣ ሉሊት እኮ ቤት አለች ስትለው አረ ማንም የለም አለ። ስልኩን ዘግተው ሲያበቁ ሉሊት ብሎ መጣራት ጀመረ። ናታንም ሉሊትም እየተንሸዋከከች ወረደች። እሷም እየተንሸዋከከች ሳሎን ደረሰች። ምንድነው ስጣራ ይሄን ሁሉ እየሰማች ዝም የምትዩ? ሳስበው ናኢፍን አልወደድሽውም? ምን ነው እንደ የጠና ድመት እየተደባበቅሽ ነው? አይ እንትን ነው እላይ ሻወር እየወሰድኩ ነበርና ኤርፎን አድርጌ ነበር አልሰማሁህም። እና በሮቹን እየከፈትክ ስትጣራ ስትል ናታን ሳቀ። በሮቹን እየከፈትኩ ስጣራ እንዴት አየሽ? ሻወር እየወሰድሽ ከሆነ ያ አይቼ ነው ገምቼ ነው ብላ ተንተባተበች።
ምን ነው ገላሽን ሳታደርቂ ነው እንዲወጣሽ? ውሃ በውሃ እኮ ሆነሻል። አዎ ያው አንተ እየተጣራ ስለነበረ እንዳላስጠብቅ ብዬ ነው ቶሎ ለብሼ የመጣሁት። ኧረ አንቺ ሴትዮ ተረጋጊ። ቆይ ሳወራሽ አይኔን ጨፍኜ ነው የማወራሽ የሚመስልሽ? ምንድን ነው እንደዚህ ደረቅ ውሸት? ለማንኛውም በቃ እኔ ልሂድ። ደህንነታቸውን ለማረጋገጥ ነው የመጣሁት። ለቤዝ ደውዬላታለሁ። ሲመጡ ጠብቂያቸው እንዲሄድኩ ንገሪያቸው ብሎ ተነስቶ ወጣ። አካሄዳቸው ግን የሚመለሱ አይመስሉም አለችው ሊወጣ ሲል። ማለት እሱ ደግሞ ምን ማለት ነው እያለ ሲል ጽዮንና ቤዛ ከውጭ መጡ። ቤዝ በዚህ ጨለማ ምንድን ነው ውጭ የምትሰሩት ሲል ትንሽ እኮ ቤት መቀመጥ ደበረንና ወክ ለማድረግ ወጥተን ነው ስትል አለች ሉሊት። ስለምን ወክ ነው የምታወረው ደግሞ ስትል ቤዛ ፈጠጠችባት። አዎ ምን ልትይ ነው ስትላት አይ ሳትናገሩ ሄዳችሁ አቶ ናታን ተጨነቀ ብዬ ነው አለቻት። እና በሉሽ ቻው ሲላቸው እንደ ዛሬ አታድርም አለች ሲሆን አዎ አላድርም ብሎ ወጣ። ሉሊትም ለያፌት ደወለች። ናታን ከቤት ወጥቷል አለችው። ከቤት አልወጣም፣ ሰዎች የበሩ ላይ ናቸው